ሰላም ጋይስ፣ ይህ የ3 ቀን የዱባይ ቆይታዬ ቪዲዮ ነው። ስለዚህች ልጅ በኋላ ነግራችኋለሁ። አብራችን ቆዩ። ጋይስ እንግዲህ ፕራንኬን እስኪጀምር ድረስ ነው ቪዲዮችን እንደዚህ የምለቅላችሁ። ይሄ ፕራንክ መች ነው የሚጀምረው እንዳትሉኝ ብቻ እና የዱባይ 3 ቀን ቆይታዬ በነፃ ማለት ይቻላል ከኪሴ 5 ሳንቲ ሳላወጣ ዘና ብለን ከጓደኞቼ ጋር ሄጄ ተዝናንቼ መጥቻለሁ። እዚህ ጋር እንግዲህ ሳላስበው ቂጧን ቀረጽኩት። ልጅቷን ቪዲዮን አላጠፋሁትም ነበረ። ልጅቷ እዛው ኤርፖርት ውስጥ ተዋወቀችኝና ዱባይ ነው የምትሄደው ወይ ምናምን በሚል ገለመሌ ተልካሻ ምክንያት ተግባብታኝ አንዴ ስትጠቅሰኝ አንዴ ስትደገፈኝ ብቻ ረፊኔ ቀልድ አላቅም አልኳትና ተለዩዋት ማለት ነው። ሶሪ ጋይስ ለቀረጻው ቲክቶክ ሳይዝ አድርጌዋለሁ። ለሚቀጥለው አስተካክላለሁ። ወርቅ እንደ ልብስ የሚሸጥበት ማን ነው? ወርቅ በልብስ መልክ የሚሸጥበት ተራ እዚህ ጋር ይመስለኛል። ጫፍ ላይ ይመስለኛል። እዛ ጋር ጫፍ ላይ ያለው እሱ እዛ ጋር ትልቁ ወርቅ ላይ ጋር ፎቶ እንዲነሱ ወርቅ እንደ ልብስ go. Short video alacak. It's very expensive. No, it's a rodeo. Expensive, my bro. It's not the diamond. This is you know? 70. It's not the diamond. It's silver. Diamond, American diamond. How much? Cubic zirconia. How much? 80. American diamond. 80? Yeah. 80? Yes. Why it's 18? 80. Wait, this How much you give this one? It's not the diamond, you know. It's This not one, the this one. diamond. It's not the diamond. It's silver. Yeah, how much you So, give? it's very expensive. Sorry. I come back. Okay. Let's go. 100 of the 100, madam, 100. በአማርኛ ላውራለህ አንተ ስንተባተበኝ እሱን እየቀረ እና ውድ ነው አለው እኮ በአማርኛ ብራዘር። አሳዘንከኝ እኮ እኔ እንዴት ያውጣው እንግሊዘኛውን ልጁ ራሱ ውድ ነው ሲለው የካቲት ተምረህ እንደዚህ ባትሆን ነበር። ምንድነው? ምን እየሰራ ነው? ምንድነው?
ረመዳን እያስፈታ እሱን ለማየት ነው እንዴ? ይሄ ወርቅ ተራ ነው። ጎልድ የሚባል ሰፈር ነው። በጣም የሚገርም ወርቆች ያሉበት ወርቅ እንደ ልብስ ተሰርቶ የሚሸጥበት ሰፈር ነው። እንግዲህ የውጭ ዜጎችም ምናምንም እየመጡ አብረው ፎቶ ይነሳሉ። አስገራሚ ሰፈር ነው። እኛ ሀገር ወርቅ ይሸጣል እንላለን፣ ግን ኔቨር ብለናል። እነዚህ ከፊት ለፊት ያሉት ሁለት ሴቶች በጣም ምርጥ ልጆች ናቸው፣ የቆዩ ነጋዴዎች ናቸውና በአንድ ቀን ተግባብተን ሁሉ ነገር ሲያሳዩን ነበረ። ቦርሳውን ስንት ነው እዛ የምትገዢው የነበረው? ይህ አረብ ደግሞ አማርኛ የሚችል ስድብም የሚችል አረብ ነው። ጉራጌ ቋጣሪ ምናምን ይላል። ዘና ፈታ ያለ ሰውዬ ነው እና እስኪ ያዳምጡት ምን እንደሚል። በዛውም ስለ ንግዱ እየተማራችሁ እንግዲህ ዱባይ ሄደው እቃ የሚያመጡትን እያያችሁ በስንት ገዝተው በስንት እንደሚሸጡት ምን ያህል እንደሚያተርፉ እዩት። ያው እንግዲህ የቆየ ቪዲዮ ቢሆንም ሊጠቅማችሁ ይችላል። ቱርክሽ ነው በእንደዚህ በአንሶላ የሌለም በብዛት እኮ በደርዘን አይደለም የሚወጣው፣ በሴሪ ነው የሚወጣው። 3 ምናምን ነው የሚወጣው። ከፈለግሽው 1200 ብር ከኔ ስንት ነው? Which one is the best? ሙሌ አሳየው። አንሶላ 35 የሚሸጠው እሷ ምንድን ነች? እሷ ምንድን ነች? ጉራጌ ወላሂ ኮንኮና ሌዲ ዱርዬ ትልቅ ዱርዬ ዩቲዩበር ነው በነገር she's not like another, she's more ጉራጌ more also ኮንኮና she's more ኮንኮና ትልቅ ጉራጌ ሰቆንቋና also ኮንኮና ጉራጌ ጋብጋባ ሰብሳፓ ሌላው ዱባይ ላይ የሚገኘው እንደመሰላችሁ በየመሬቱ የሚገኘው ይሄ አለ ማለት ነው። ማሳጅ ቺቺኒያ። ይሄን ነጭ ጫማ ለ3 ቀን አድርጌዋለሁ። አንድ ቆሻሻ አልነካኝ። የዜብራ እንትናቸው ያው በቃ ነጯን መስመር አያልፉም። እግረኛ ሳይሻገር በቃ እነሱ አይሄዱም፣ ቀጥ ነው የሚሉት። ሶሪ ጋይስ ስለ ቀረጻዬ፣ ያው እቃ ስለያዝኩ ስለነበረ አልተመቸኝም። ወደ ሳፋሪ ልንሄድ መኪናችን መጥቷል። እንደ ባለስልጣን በፓትሮል ነው የምንሄደው። በዛ በኩል አይከፈትም ነው። ኦኬ እየነፋ ነው። አዎ አስደነገጠን እኮ። ሰላም ነው ብራስ? እንዴት ናት? እና ጋይስ ዱባይ በነፃ ያልኩት እንዴት መሰላችሁ? ትኬትና ቪዛ 40 ሺህ ወይ 41 ሺህ ነበር የገዛ ነው። እሱን 41 ሺህ ብር አወጣን። ከዚህ ሲጀመር ባንክ $500 አስፈቅደን ነበረ። ንግድ ባንክና አዋሽ ባንክ። ንግድ ባንክ $300 ሰጠኝ፣ አዋሽ ባንክ $200 ሰጠኝ። ከሱ ወደ 15 ሺህ ብር ነበር ያተረፍኩት። ያው ጉዞ ሳልጀምር ትርፍ ላይ ነበርኩ ማለት ነው።
15,000 ብር አተረፍኩ። ከዛ ስመጣ ነን አይተም እና ሻንጣ የሚባል ነገር አለ። የሰው ዕቃ ይዛችሁ ትመጣላችሁ እና ከሱ ያተረፍኩት ወደ 41,000 ምናምን ብር ነው። እሱ ጠቅላላ ትኬትና ቪዛ ቻለልኝ እንበል። እዛ ማደሪያ 50 ድርሃም ነው የአንድ ቀን ማደሪያ። 50 ድርሃም በ33 ሲባዛ ወደ 1650 ብር ይመጣል። ለ3 ቀን 5000 ብር ማለት ነው። ይሄ ፓትሮል ለአንድ ሰው ሳፋሪ ለመውሰድ 100 ድርሃም ነው የምንከፍለው። እዛ የተለያዩ ነገሮች አሉ፣ ምግብ አሉ፣ ትርኢቶች ምናምን አሉ። እሱም በቀጣይ ቪዲዮ አሳያችኋለሁ። ብቻ እንደዚህ ተባብሎ ተጠጋግቶ በቃ ጃኬትም ገዝቻለሁ፣ ሽቶም ገዝቻለሁ፣ ምናምን ተዝናንቻለሁ በደንብ። ሂሳብ ስንሰራ 0 ብር ሆኗል። በቃ ምንም ኪሳራ የለም ትርፍ የለም ማለት ነው። በነፃ ተዝናንተን በደንብ ፏ ብለን መተናል ማለት ነው። በቀጣይ ቪዲዮ ማሳያችሁ ዱባይ በጣም የገረመኝ ነገር ወንድ አዳሪ ቆሞ የሚጠብቅበት ስታልፉ መንገድ ላይ ራሱ የሚያናግሯችሁ አሉ ወንዶች ማለት ነውና በጣም ነው የዘገነነኝ። ያው የሰው ሀገር በመሆኑ ነው እንጂ ድብደባ ብንፈጽምበት በጣም ደስ ይለን ነበረ። በቀጣይ ቪዲዮ እሱን አሳያችኋለሁ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ይሄንን ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብም አድርጉ፣ ሼርም አድርጉ። ይመቻችሁ። ወዳችኋለሁ።